አዲስ አበባ ውስጥ የሚኖረውን የአብዛኛውን ህዝብ አኗኗር ላጫውታችሁ ወደድኩኝ። ያው መኪናና ቤት ያላችሁን ሰዎች ላያካትት ይችላል። ስለናንተ በሌላ ጊዜ እመጣለሁ። ፊትህንና ኪስህን ማጽዳት ከፈለክ ባይዘው ሸገር ብለህ አዲስ አበባ ኑር ብራዘር። ሌላ ምንም አልመክረም። ያው ፊትህ በደንብ ይጸዳል፣ ውሃ ትመስላለህ፣ ኪስህም እንደዛው ማለት ነው። አዲስ አበባ መኖር ሰማያዊ ዋጋ ሊያመጣ የሚችል መስዋዕትነት ላያስከፍል ይችላል እንጂ ማለት ነው። የምድሩን ሰማያዊነት እስከ ጥግ ያሳያል። በኑሮ መጋዝ ተሰነጠቃለህ። በታክሲ ጦት 10 ኪሎ ሜትር በላይ በእግር ስትነካው አስበው፣ ደምህም በላብ መልክ ታወጣዋለህ። አይነ እያየ ማለት ነው። በተለይ ደግሞ አሁን ነዳጅ ከጨመረ በኋላ ማለት ነው። በቤት ኪራይ ወጪ ትቆራረጣለህ። ኑሮ ይጮህብሃል፣ ፓስተር ይጮህብሃል። በቃ ጆሮ ቢመረመር እኮ ማለት የሆነ የሚጨበጥ ጩኸት ቢጥብራብ ሊገኝብህ ይችላል። እንደዚህ የሚታይ ማለት ነው። ምንድነው ሲባል ጩኸት ነው። ለታክሲ ስትሰለፍ ማለት ነው የሆነ ከእግር በላይ ያለ አካል ሰርጀሪ ሊሰራልህ እግርህን ማደንዘዣ መርፌ ኢትዮጵያ ክል እስኪመስል ድረስ መቆሚያ ይሞታል ማለት ይሄ ስክሪኑ እንደፈሰሰ ስልክ እግርህ ስታክ ያደርጋል። የኔ እግር ነው ብለህ ግራ ልትጋባ ትችላለህ። የምር የሆነ ድንዝ ስለሚያደርግ ማለት ነው። ለነፍሴ ብለህ ለቅዳሴ ከምትቆምበት ጊዜ ይልቅ ማለት ነው እዚህ ወይ ለዳቦ መሸመት ወይ ለታክሲ ወይ ደግሞ ለጾም መፍቻ የቀበሌ ስጋ ለመግዛት ማለት የቀበሌ ስጋ 1500 ሳይገባ በፊት ማለት ነው የምትገተርበት ጊዜ ቅዳሴ ለምን ያሰኛል? የምን ቅዳሴ ነው? የምን ኪዳን ነው? እኔ ለታክሲ በምቆምበት ጊዜ ደግሞ በተለይ ይሄ ወደ ውስጥ ካሰብክ ምናምን አመታዊ የሀገር እቅድ አወጣህ ለመጨረስ የሚያስችል ጊዜ ታገኛለህ ማለት ታይሙ በቂ ነው። እና በፊት ማለት ነው ማንኛውም ሰው ከየትኛውም አቅጣጫ ማለት ከሰሜንም ከምስራቅም ከደቡብ መጥቶ ያው ብዙ ሸገር ይለምድ ነበር፣ አዲስ አበባ ይለምድ ነበር። በቃ ያ እንዳቅሙ ይኖር ነበር። ዘንድሮ ወይም አሁን ከመጣ ግን ማለት ነው በመጣ በሳምንቱ ወገን ይናፈቀኝ ብሎ ይመለሳታል እንጂ አይኖራትም። ይሄ ሪል ፋክት ነው ማለት የተረጋገጠ ነገር ነው ነገራችሁ። እንግዲህ እናንተም ተጨምሩበታላችሁ ሐሳባችሁ ማለት ወገኑ ናፍቆት እኮ አይደለም። ለምሳሌ አሁን ወደ ሰሜን ከሆነ የመጣው ተኩስ ራሱ ሊናፍቆ ይችላል። ተኩስ ለካ ዓለም ነው በስንት ጣሙ ምናምን ሊል ይችላል ማለት አዲስ አበባ ለመኖር አሁን በትንሹ ሸገር ላይ ለመኖር እኔ ሚኒመም ከ40 ሺህ እስከ 60 ሺህ ገቢ ማግኘት መቻል አለበት ማለት ይሄንንም ይሄ ካሽ ፍሎ ስኬጁልህን ወይም ደግሞ ወጪዎችህን በመንድስና በተጠና በኑሮ በተጠና ይሄ በኑሮ ዕውቀት ማለት ነው ቀጥተኛና ቀጥተኛ ወጪ አናላይዝ ሰርተህ ማለት ነው ይሄ 1-2 ከተሰኘ ሐራም ድርጊት ራስህን ጠብቀህ እንዴ 1-2 ካልክ ማለቀለህ እንደዛ ከኖርክ ነው ሚኒመም ሜቢ ሊችል ይችላል። ያው እንጀራ ይበቃ ይችላል። እኔ እንዲሁም ሰሞኑን ማለት ነው ይሄ አብይ ጾም አሁን ከተፈታ ኦልሞስት ይሄ በዓለ 50 ከገባ አሁን 1 ወር እየሆነ ነውና በዚህ ሰዓት ላይ ለአንድ የቅርብ ወዳጅ ደወልኩና ጥሬ ስጋ ጋብዘኝ ስለው ምን ቢለኝ ጥሩ ነው ሲፈሰክ ጋብዛለሁ አላለኝ። ከተፈሰከ እኮ በቃ ድፍን 1 ወር ሊሞላው ምን ለማለት ፈልጎ ነው ሄዱ ሲፈሰክ ማለት ምንድነው? ለካ ቅኔ ነው የተናገረ ሲፈሰክ ያው ገብቷቸዋል አላብራሩም። አሁን እንደ በፊቱ ወዳጅን ደወለ እስኪ ልጋብዝ ካልክ አንተ በአመታዊ አኗኗር ላይ የምትቀልድ ህይወት ላይ ትልቅ አደጋ ፈጥረህ በራስህ ጊዜ ራስህ ላይ ማአት ለማውረድ የተዘጋጀ የራስህ ዘራፊ ቀማኛ ወንበዴ ነህ ብልህ ማጋነን አይሆን አይደል? ተስቶ ወዳጅ ሸክላ ከጋበዝከው ሱዙኪ እንደገዛለት አስቡ። አፈሩ ካልተጨነው በቀር አንተ ለዘላለም እንደሚወደው ቅዱስ ሲዘክር ይኖራል። ሲያምረው ራሱ ማለት ነው ለአንተ በመደወል ብቻ አምሮቱን ሊወጣ ይችላል። ባይዘው ማለት አዲስ አበባ ካልኖርክ ባይዘው ይሄ ሐሳብ ስለማይገባ ያው ያልገባህን እንግዲህ ልታናግረኝ ትችላለህ በኮሜንት ላይ። ዞሮ ግን በመጽሐፍ መልክ ካላወጣ ነው የሚያልቅ አይነት አይመስለኝም አናኗራችን ማለት ነው። እንዲህ አይነት ስቶሪ ቴሊንግ ቤዝ የሆኑና የሚያዝናኑ ግን ደግሞ ያው እዛውም ቁም ነገር አምሮን ምናምን ፈታ የሚያደርጉ ነገሮች በዚህ የዩቲዩብ ቻናል መልቀቃችንን እንቀጥላለን። ይሄንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ ባባይ ይመቻችሁ።